በቃችሁ እንደዚህ ራቅ በይ። በቃ ይበቃል። ና ብዙ አትጎዳም። አታስብ። ሰላም እግዚአብሔር ይመስገን። ናማ ወደዚህ ቴንክ ዩ። አሁን አውራት ያልኩን ነገር በሙሉ ነገራት። አብርሽ ምን ነው ሊያወራሽ የምፈልገው ነገር አለ ዛሬ እና ያወራሽና ሊነግርሽ ነው የጠራሽ። አይ ድንዝዝ ብሎብኛል። በሰላም ነው የሉን ታጠቋለሁ። ምን ማድረግ ይቻላል? ተካከላል። ይሄን ባህሪ በይሉንታ የሚኮንና የሚኖር ህይወት የለም ከዚህ በኋላ። ምንድን ነው አልገባኝም። አስረዱኝ። ምን ሆነ ነው አብርሽ? ታስረዳታለህ። አብርሃም ምን ሆናችሁ ነው? ምንድን ነው ታውራኝ የፈለግከው? እኔ ላስረዳለሁ ከከበደ። ዛሬ ሚሊዮንታ ላይ ነህ፣ ዛሬም ሁለታ ላይ ነህ። አብርሃም አንተ ብዬ ነው አይደል የመጣሁት? የሆነ ነገር በለኝ እንጂ እዚህ ጋር ቆምኩበት ምክንያት ምንም ሊገባኝ አልቻለም። ኦኬ በጣም ጥሩ። አንተ ጋር ነገርካት፣ እኔ ልንገራትና ከዛ ቪዲዮ እንልክላት ትሄድ። አብርሽ ንገረኛ፣ ምን ሆነሃል? ምንድን ነው? ከዚህ በኋላ እኔና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። አንቺ አትንኪ። እሱን ብዬ ነው የመጣሁት። ትሰሚያለሽ? እሱንም ብለሽ ሆነ እያልከኝ ያለው ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ?